ሃሌሉያ እናቅርብ ምስጋና ሃሌ ሃሌሉያ ሃሌ ሃሌሉያ ለዚህ ላደረሰን በሰላም በጤና ለዚህ ላደረሰን ሃሌ ሃሌሉያ ሃሌ ሃሌሉያ እናቅርብ ምስጋና ሃሌ ሃሌሉያ እናቅርብ ምስጋና ለዚህ ላደረሰን በሰላም በጤና አመስግኑ። እዚህ ያደረሰን አምላካችንን ሃሌ ሃሌሉያ ሃሌ ሃሌሉያ እናቅርብ ምስጋና መስቀሎሰ ለክርስቶስ ብርሃን ለነአምን ክብር ቤተ ክርስቲያን መስቀሎሰ ብርሃን ለነአምን ክብር ቤተ ክርስቲያን ዛይኑ ለባሕረ ወመርሶ ለአህማር ዝንቱ ውእቱ መስቀል ለአህማር ዝንቱ ውእቱ መስቀል መስቀሎሰ ለክርስቶስ ብርሃን የመስቀሉን ቅርጽ በመስራት እየዘመሩ ይገኛሉ። እግዚአብሔርን አመስግኖላቸው። እንኳን አደረሳቸው፣ እንኳን አደረሰን። ብርሃን ለነአምን ትብል ቤተ ክርስቲያን ዛይሉ ወመርሶ ለአእማር ዝንቱ ውእቱ መስቀል ዛይሉ ለባሕረ ወመርሶ ዝንቱ ውእቱ መስቀል ለክርስቶስ ብርሃን ነአምን ትብል ቤተ ክርስቲያን ለክርስቶስ ብርሃን ነአምን ትብል ቤተ ዛይኑ ለባሕረ ወመርሶ ለአህማር ዝንቱ ውእቱ መስቀል ወመርሶ ለአህማር እየሃድጋ 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 ለሀገሪትነ ኢትዮጵያ ያላቸው አመስግኑ። ልዩ የስራ ሃይማኖት ትምህርት ቤት እንኳን አደረሳችሁ መልእክቱን እያስተላለፈ ይገኛል። ኢትዮጵያ አይተዋትም 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 ሀገራችንን ኢትዮጵያ ሀገራችንን ኢትዮጵያ ኢትዮጵያ እየሃድጋ 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 እውነት ነው። ሀገራችን ኢትዮጵያን አምላካችን አይተዋትም። አመስግኑት በእውነት እየሃድጋ ሀገራችን ኢትዮጵያ ሀገራችን
የሃድጋ የሃድጋ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ። እልል ብላችሁ እግዚአብሔርን አመስግኑላቸው። እንኳን አደረሳችሁ፣ እንኳን አደረሰን። የስራው ሃይማኖት ሰንበት ትምህርት ቤት የደብረ ሲና ቅዱስ ገብርኤል ካቴድራል ከመመስረቱ በፊት የተመሰረተና ቤተክርስቲያኒቱ ከሰንበት ትምህርት ቤቱ ወደ ቤተክርስቲያንነት አድጎ በልዩ ሁኔታ ለዚህ አገልግሎት እንዲበቃ ካደረሱት አንጋፋ ሰንበት ትምህርት ቤት አንዱ ነው። እግዚአብሔር አምላካችን እድሜና ጤና ይስጥልን፣ ሰንበት ትምህርት ቤታችን ይጠብቅልን። አመስግኑልን። ምን ሆናችሁ ነው? አመስግኑ እንጂ እግዚአብሔር አምላካችን የተመሰገነ ይሁን። በየዓመቱ የመስቀልን ክብረ በዓል ስናስብ ከምንጠብቃቸው ልዩ የሆኑ መርሃ ግብሮች አንዱ የአምስቱ አድባራት የእንኳን አደረሳችሁ መልእክት ነው። የዘንድሮው በዚህ መልኩ ተጠናቋል። ሰንበት ትምህርት ቤቶቻችንን እግዚአብሔር አምላካችን ይጠብቅልን። አመስግኑልን እግዚአብሔርን። በመቀጠል በሊባኖስ የኢትዮጵያ ቆንስላ ጀነራል ጽሕፈት ቤት የጽሕፈት ቤቱን መልእክት በክቡር አቶ ጌታቸው ኡታ በኩል የእንኳን አደረሳችሁ መልእክት ይቀርባል። በቀጥታ ወደሱ ወስዳቸዋለሁ። 38 ቁጥር ባስን ይዛችሁ የመጣችሁ ኮሚቴው ስለሚፈልጋችሁ በአስቸኳይ ወደዚህ እንድትመጡ እናሳስባለን። ወደ አቶ ጌታቸው ክቡር አባታችን መልአከ ብርሃን ቆሞስ አባ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊባኖስ ወረዳ ቤተ ክህነት ስራ አስኪያጅና በሰሜን ትራብሎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተዳዳሪ፣ ክቡር አባታችን አባ መልአከ አርያም፣ ክቡር አባታችን መልአከ አርያም ቆሞስ አባ ተክለ ሚካኤል በሊባኖስ ታላቁ ደብራችን የቅዱስ ገብርኤል ካቴድራል አስተዳዳሪ፣ ክቡር አባታችን አባ ኃይለ ማርያም የሳይዳ ደብራችን አስተዳዳሪ፣ ክቡር አባታችን አባ ወልደ ማርያም በሰሜን ምስራቅ የዛሄድ ደብራችን አስተዳዳሪ፣ ክቡራን በየደረጃው ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ክቡራን ሊቃውንት፣ የቤተክርስቲያኑ መምህራን፣ ቀሳውስት፣ ዲያቆናት፣ የሰንበት ትምህርት ቤት ተማሪዎች፣ እዚህ የተገኛችሁ ህዝበ ምእመናን፣ ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት እንኳን እግዚአብሔር አምላክ ለ2018 ዓመተ ምህረት የደመራና የመስቀል በዓል በሰላም አደረሳችሁ አደረሰን ለማለት እፈልጋለሁ። እንደምታውቁት እንግዲህ መስከረም ወር ለኛ ለኢትዮጵያውያን በርካታ ሃይማኖታዊና ባህላዊ በዓላትን አቅፎ የያዘ ነው። መስከረም ለኛ የዘመን መለወጫ ነው፣ እንቁጣጣሽ ነው፣ አውደ ዓመት ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ የምናከብረው ታላቁ የመስቀልና የደመራ በዓል ወር ነው። በደቡብ ኢትዮጵያ በርካታ ብሔር ብሔረሰቦች የሚያከብሩት የሃይማኖታዊና የባህላዊ በዓላት ጊዜ ነው። ቤተሰቦች፣ ዘመዶች የሚገናኙበት የሚመረቁበት ወር ነው። የደመራና የመስቀል በዓል በምናከብርበት ጊዜ በኢትዮጵያ መንግስት ዘንድ የህዝብ በዓላትንና የበዓላትን አከባበር ለመወሰን በወጣ አዋጅ ቁጥር 1334 2016 መሰረት መስቀል በዓላችን በሀገር አቀፍ ደረጃ የሚከበረው ታላቁ ብሔራዊ በዓል ነው። ስለ መስቀል በዓል አከባበር መነሻው ሊቃውንቶች አስተምረውናል። እኔ ወደዛ አልሄድም፣ ባጭር እናንተን እንኳን አደረሳችሁ ለማለት ነው የቀረብኩት። እንግዲህ አባቶቻችን ሊቃውንት ሲያስተምሩ ኢየሱስ ክርስቶስ የተሰቀለበት መስቀል በተአምራዊነቱና በክርስቲያን ዘንድ ባለው ታዋቂነቱ ክብሩ የሚታወቅ ነው። በዚህም ቅዱስ መስቀላችን ጌታችን መድኃኒታችን ሕይወቱ ያለፈበት ደሙን ያፈሰሰበት መስቀል ታላቅ ተአምራትን የሚሰራ መሆኑ ያወቁት አይሁዶች በዚህ ቅንነት አድሮባቸው መስቀሉን ቀብረው ደብዛውን ለማጥፋት ከ300 ዓመታት በላይ ክምር ቆሻሻ ከምሮ በተራራ እንዳደረጉ አባቶች አስተምረውናል። ነገር ግን መስቀሉን ከክርስቲያን የዓይን እይታ ሰወሩት እንጂ ከልቦናቸው መሰወር አልቻሉም። በዚህ መሰረት ልቦናቸውን እግዚአብሔር ያበራላት ቅድስት እሌኒ እንግዲህ ደመራ ደምራ ዕጣን አፍሳ እሳት አቀጣጥላ በጭሱ ተቋምነት መስቀሉን አግኝታ ለዚያ አብቅታናለችና እግዚአብሔር ይመስገን።
ስለዚህ ከዚህ ከሊቃውንቶች ትምህርት በሃይማኖታዊ በኩል የምንረዳው ከመስቀሉ የሚገኘውን በረከት ለመቋደስ በመስቀል ተመስሎ የሚቀርበውን መከራ እኛ ክርስቲያን ችለንና ታግሰን ልናልፍ ነው። ይሄ ጌታችንና መድኃኒታችን ኢየሱስ ክርስቶስ የቀኝ እጁ የተቸከረበት የመስቀሉ ክፋይ ወይም ግማደ መስቀሉ በኢትዮጵያ በግሼን ማርያም በግሼን ደብረ ከርቤ ተቀምጦ እስካሁን እኛን እየባረከ እንደሆነ ሁላችሁም የምናውቀው እንደሆነ እንድንረዳ ነው። የሰው ልጅ በመዳን የማይረሳ ውለታ የዋለው ታላቁ መስቀል የኢትዮጵያ ትውፊት በመሆኑ የመስቀልን በዓል የምናከብረው እኛ ኦርቶዶክስ ቤተክርስቲያን ተከታዮች መሆናችን በዚህ ኩራትም ይሰማናል። ስለዚህ በመንፈሳዊ በኩል ይሄን የምንረዳ ከሆነ የመስቀሉ ደመራ እንደምታ በዚህ በዓለማዊ ሕይወት ለኛ ምንድነው የሚለው ነገር ባጭሩ ለመግለጽ እፈልጋለሁ። እንግዲህ መስቀል ማለት ደመራ የሚለው ነገር አባቶቻችን ሲያስተምሩ አንድነት፣ መሰባሰብ፣ መደመር፣ ህብረት መሆኑን አሳይተውናል። ስለዚህ መደመር ከ300 ዓመታት በላይ ቆሻሻ ተከምሮበት ተራራ ያክለውን መስቀላችንን ደብቆ ሊያስቀር አልቻለም። አንድነቱ፣ ህብረቱ፣ መደመሩ ያንን ተራራ ንዶ መስቀሉን እንዳወጣን ሁሉ እኛ ኢትዮጵያውያን ከተደመርን ከተሰባሰብን አንድ ከሆንን የማንወጣው ችግር እንደሌለ ከዚሁ ከመስቀልና ከደመራ ልንማረው ይገባል። በዚህ መሰረት ኢትዮጵያውያን ለዚሁ ዋቢው የሚሆነው እኛ ከተባበርን አንድነታችን ካጠናከርን የሚያሸንፈን እንደሌለ ዋቢ የሚሆነው ዓለም ሁሉ መንገዱ በዘጋበት ብር ለመበደር በሄድንበት የዓለማዊና ክልላዊ ፋይናንሻል ድርጅቶች ሁሉ ብድርና እርዳታ በከለከሉበት ጊዜ የዓለም ታላቁን በኢትዮጵያ እና በአፍሪካ ትልቁን የህዳሴ ግድባችን በዚህ ደሃ ህዝብ ገንብተን ለዚህ መብቃታችን የኛ አንድነት ምን ያክል ተአምር መስራት እንደምንችል ሕያው ምስክር ነው። ስለዚህ ለዚህ ህዳሴ ግድብ